አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁልኝ ውዶች? ደህና ናችሁን? ያለው አልሐምዱሊላህ። አይነፋሯ ሊና ክፍል 9 ይዤ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንደምታበረታቱኝ አምንባቸዋለሁ። አይነፋሯ ሊና ክፍል 8። ሀናን ከተዘጋጀላት ክፍል ልብሷን ቀይራ ወጣች። ኢባዬ ሂዳ ተጠመጠመችበት። አይኑ ተቀያየረ። እጁ ተንቀጠቀጠ። እጁን በግዴታ ወደ ወገቧ ሰደደ። ጉንጩን ደጋግማ ሳመችው። ለምን አትደውልልኝም ግን? አልናፍቅህም? ፍቅር ግን ተቀይሜያለሁ አለችው። ቴክስቴንም አትመልስም። ቆይ ዝምተኛ ነኝ ለማለት ነው? መልስ አልሰጣትም። ዝም ብሎ ይሰማታል። ኢብራሂም ሲወለድ በልጅነቱ ከባድ እና አስፈሪ የሆነ የልብ ኬዝ አጋጥሞት ነበር። ቤተሰቦቹ የተጠየቁት በርካታ ብር ነበር። አቅማቸው ስለማይችል የሚመቻቸውን ቀን በሚጠባበቁበት ዕለት ነበረ የእናቱ ጓደኛ የሃናን እናት ሲኒያ ካለችበት ከአውስትራሊያ ገንዘቡን ልካ ያሳደገችው። እናቷ እና አባቷ የሚኖሩት 12ኛ ክፍል ነው። እናትና አባቷ የሚኖሩት 12ኛ ክፍል ነው። እሷ 10ኛ ክፍል ናት። የምትኖረው አክስቷ ጋር ነው። ሀናን ከ1 ዓመት በፊት እናቷን ለመጠየቅ አውስትራሊያ በነበረችበት ጊዜ ኤብሮን እንደምታፈቅረውና ከሱ ውጭ ማግባት እንደማትፈልግ ነግራታለች። ቤተሰብም ተስማምቷል። የሚጠባበቁት ትምህርታቸውን የሚጨርሱበትን ቀን ነው። ከእሷ ጋር መጋባቱ የማይቀር መሆኑን ያውቃል። እናቱን ማስከፋት አይፈልግም፣ ግን አሁን ላይ አፈቅራለሁ ብሎ ስለማያስብ በቃ ትልቅ ስሆን ሀናንን ነው የማገባት ብሎ ነበር የሚያስበው። አሁን ግን ፍቅር ረድቶታል። ሀናንም ፍቅር ነካ ነካ አረጋቸው። እቤት ተቀምጠን እናውራ፣ አልናፈኩም እንዴ አለችው። እሺ ቁጭ በል። ማውራት ጀመሩ። እሱ ልቡ ሊና ጋር ነው። ሰዓቱ ሲመሽ ሁሉም ተኙ። ወደ ክፍላቸው ሄዱ። 3 ሰዓት ተኩል ሆኗል። ለሊና ደውላ ሄለው ሊኑ ማን ልበል? ድምጿን አውቀዋለች፣ ግን አውቃ ነበረ። ባልሽ ነኛ። ኢብሮዬ ለተወሰኑ ደቂቃዎች እየተንፈራፈሩ ካወሩ በኋላ ሁለቱም በደንብ ማውራት ጀመሩ። ሀናን እንቅልፍ አልወሰዳት ብሏል። ኢብሮ ካልተኛ አብረው ልንሆንና እመላለሳለሁ ብላ አሰበች። አብሬው ልሆንና እመላለሳለሁ ብላ አሰበች እና ሄደች። በር ላይ ድምፁን ይሰማታል። ዝግ ያለ ድምፅ ነበረ። በሩ ላይ ተለጠፈች። ኢብሮ የተወሰነ ካወሩ በኋላ መተኛት እንዳለባት ነገረችው። እሱም እሺ እወድሃለሁ በይኝ። ፈራች። በእናትሽ እሺ አፈቅርሃለሁ አለችው። እኔም አፈቅርሻለሁ ደህና ደሪልኝ የኔ ሊና፣ እኔም አፈቅርሻለሁ የኔ ሊና የሚለው የኢብሮ ድምፅ ጆሮ ውስጥ ጥልቅ አለ። በሩን በኃይል ደበደበች። ማናት ሊና አለች። ሊና ማናት? ከአልጋው ላይ ተስፈንጥሮ ተነሳ። በሩን ቶሎ ከፍቶ እባክሽ ሀኑ ተረጋጊ፣ ሁሉንም አስረዳሻለሁ። ምኑን ነው የምታስረዳኝ? እየጨከች ነው። እንዴት እንደሚያረጋጋት አያውቅም። ሀኑ ፕሊዝ፣ የወደፊት ሚስቴ ከሆንሽ ልትረጅኝ ይገባል። አሁን ቁጭ በይና እናውራ ይላታል። አሁን ጥሩ በደንብ እናውራ። ሰተት ብላ ወደ ክፍሉ ገባች። አልጋው ላይ ቁጭ አለች። ምን እንደሚላት አያውቅም። በሩን ዘግቶ ተመለሰ። የእሱ መኝታ ቤት ከሌሎቹ ቤተሰቦቹ ትንሽ ስለሚርቅ እንጂ
ጩኸቷን ይሰሙ ነበር። ገና ከመቀመጡ ሌና ማናት? ምን መሰለሽ? ሐናን የመጣላትን ለመናገር አሰበ። የሆነ ቲያትር እየሰራ ነው እና ልምምድ ስናደርግ ነበር። የምን ቲያትር? በቅርቡ ነው የተጀመረው። ርዕሱ ፈተና ነው። አላምንህም። እኔን ያላምንሽ ማንን ታምኒ ነው? ቆይ አለ። እሺ ማንን ልጠይቃ አለች። አልነገርኳቸውም። እሺ ማሚን ልጠይቃት ነው ያለችው። እሺ አልነገርኳቸውም። ሰርፕራይዝ ላርጋቸው ነው ያሰብኩት አለ። እንባዋ ወረደ። በእርግጥ ልጆች ነን፣ ግን እኔ ስለምወድህ ነው። ደረቱ ላይ ተለጠፈች። ያወራው ነገር አልተዋጠላትም። ብልጥ ናት። ነገሮችን አርቃ ታስባለች። ብዙ የውጭ ፊልሞችን ታያለች። ፎቶ አንሳ አለችው። አዎ አንሳ። እሺ አማራጭ የለውም። በኔ አንገቱን ዝቃና ከፍ እያደረገ መስማማቱን ገለጸላት። ስልኳን ቪዲዮ ላይ አደረገችው። ሰላም የቲያትር ፍቅረኛው ሊና፣ ይሄ ቪዲዮ ላንቺ ነው። ኢብሮ ደነገጠ። ሊያወራ ሲል ዝም እንዲል ምልክት ሰጠችው። አማራጭ የለውም፣ የሚሻለው ዝም ቢል ነው። ሐናን ቀጠለች እና ኢብሮ የወደፊት ባሌ ነው። እጮኛዬ በጣም ነው የምወደው። እንፋቀራለን። አደራ ባሌን ጠብቂልኝ። ደግሞ ለሰርጋችን ሚዜ ነሽ አይደል? ፍቅር ወደ እሱ ዞረች። አዎ በቃ አሁን ይሄ ቪዲዮ ትልክላታለህ። ይሄማ አይሆንም። ለምን? እሷ ተንቀጠቀጠ። ስልክ ነው ያላት በተን። እሺ በቃ ትንሽ አውርታ ሄደች ወደ ክፍሏ። ደግሞ እንዳትቆይ ትናፍቀኛለህ። ግማሽ መንገድ ሸኝታው ተመለሰች እና ሐናን ነበረች። ኢብሮ እሺ በቃ ቻው፣ ወደ ትምህርት ቤት የሄደ ነው። ፍቅሩን እስኪያገኛት ቸኩሏል። ገና እንደደረሰ ክፍል ውስጥ አገኛት። ሊኑ አለ። ገና እንደደረሰ ክፍል ውስጥ አገኛት። ሊኑ ብድግ አለች። ኢብሮ አይኑን በስስት እያየችው፣ ወይ ደህና አደርክ? አጠገቧ ቁጭ ብሎ አንድ ጥያቄ ልጠይቅሽ እየጠበቅኩ ነው አለችው። አንድ ሰው ካፈቀርሽው ምንም ነገር ቢፈጠር ጥለሽው ትሄጃለሽ ብሎ ጠየቃት። ከመስጂድ እየወጣ ነው። መልስ ሳትሰጠው አስተማሪ ገባ። አብረው ተቀምጠው መማር ጀመሩ። ከመስጂድ እየወጣ ነው። የሊናን አባት አገኛቸው። አሰላሙ አሌይኩም ኡመርዬ። ወአሌይኩም ሰላም ጋሽ፣ እንዴት ኖት? አይ ይህንን አንቱ ተወው ብዬ የለ። አፏን እንዴት ነህ ጋሼ አለ። ደህና ነኝ፣ አንተስ ጠፋህ እኮ። አዎ ያው ስራም ቢዚ ስለሚያደርገኝ ነው። መስጂድ ብዙ ጊዜ አይሃለሁ፣ ግን ተገጣጥመን አናቅም። ወይ ሱና ስትሰግድ እደርሳለሁ፣ እኔ ስሰግድ ደግሞ ትወጣለህ። ብቻ ብዙ ቀን አይሃለሁ። ማሻአላህ ልጄ፣ ካንተ ብዙ ጠብቃለሁ አለው። መርሃባ ጋሼ አለ። ደግሞ ዛሬ እራት እኛ ጋር ነህ፣ እንገናኛለን፣ መሄድ አለብኝ አለ። አረ ጋሼ ሳያስጨርሰው አቶ ጀሚል ወደ መኪናው ገባ። ኡመርም መኪናውን አንስቶ ጉዞውን ጀመረ። ልሂድ አልሂድ፣ ኦፍ እኔ ሊናን ማግኘት አልፈልግም ይላል ኡመር። እሷን መርሳት ነው የሚፈልገው፣ ግን ጋሽን ማስቀየም አልፈለገም። አሁን ላይ ማንም ሰው በእኔ እንዲከፋ አልፈልግም፣ ብቻ አላህ ያውቃል ይላል። ሰዓቱ 9 ሰዓት ተኩል ሆኗል። ተማሪዎቹ የመውጫቸውን በር አጣበውታል። ሁለት ፍቅረኛሞች ራቅ ብለው እያወሩ ነው። አሁን ተገናኝተው አሁን ሰዓቱ ያልቅባቸዋል። ብዙ መንገድ ሸኛት፣ ወደ እቅፉ ወሸቃት። ለረጅም ሰዓት ተቃቅፎ ዳግም የማያገኛት ነው የሚመስሉት። ቻው በቃ ተለያዩ። እሱም ደስ ብሎት ነጠር እያለ ሄደ። መግሪብ ተሰግዶ ካለቀ 20 ደቂቃ አልፏል። 2 ሰዓት ሊሆነው ነው። ቆይ ማሚ ማን ነው
ቆይ ማሚ ማን የሚመጣው ዛሬ? ይሄ ሁሉ ጥሩ ምግብ ልዩ እንግዳ ባለውለታችን የሌና እናት ነበረች። ልጄ የጠየቃቻትን ጥያቄ እየመለሰች ነበር። ኢላሂ አንተ ጠብቀኝ፣ ያ አላህ እርዳኝ፣ ሌናን እንዳላያት አድርግልኝ፣ አንተ እርዳኝ፣ አሚን። ዑመር ነበር።